ሊያመልኩ ይችላሉ ግን የተለያየ ነገር ምን ይላሉ ያመልካሉ ሰው ብቻውን መሆን አይችልም ለምን መሰላችሁ አጋንንት የሚያመልኩ ለምን መሰላችሁ የሆነ ነገር የሚያመልኩ የሆነ ይረዳቸው የጨለማ ለማሰራር ይፈልጋሉና ሰዎች ጌታን ያላወቁ ሰዎች ብቻቸውን ናቸው አይደለም የሆነ ነገር ያመልካሉ የሆነ ይረዳቸው ነገር ይፈልጋሉ እግዚአብሔር ግን ብቻውን የሚመለክ ጌታ ስሙ ይባላል እስኪ ብቻውን ለምን እንዴት ነው የሚመለክ ለሚለው ማየት እንችላለን እግዚአብሔር ከአማልክት ሁሉ የበላይና ለስሙ የሚቀና ቀናተኛ ክብሩን ለማንም የማይሰጥ ኃያል አምላክ ስለሆነ ብቻውን መመለክ ይፈልጋል ጌታ ስሙ ይባላል እንድናከብረው ይፈልጋል እኛን ሲጠራን ምን እንድንለው ነው እንድናመልከው እንድናከብረው ጌታ ይባላል ለዚህ ነው የጠራንና ለምንድን ነው ቅድም አንድ ነገር ተናግሬ ነበር ስለ እግዚአብሔር ወዳጅነት እዚህ ተምረናል ስለ ይቅርታ ተምረናል አይደል ስለ ፍቅር ነው እንደው ማልነበርኩም ተምረን ነግራችሁኛል ስለ ፍቅር ሙሌ ስለ ትንሳኤ ነግሮናል ጌታ ስሙ ይባላል ይሄ ሁሉ ነገር ሊሆንልን ክብሩ የሚመጣው ሊሆንልን ምን ሲሆንልን እውነተኛ አምልኮ እግዚአብሔር የሚወደው አምልኮ እግዚአብሔር የሚያሸተው አምልኮ በእውነተኛ አምልኮ ውስጥ ብዙ በረከቶች አሉ ጌታ ስሙ ይባላል እውነተኛ አምልኮ በሌለበት ፍቅር ሊኖር አይችልም እውነተኛ አምልኮ በሌለበት ይቅርታ ሊኖር አይችልም እውነተኛ አምልኮ በሌለበት ትንሳኤ ሊኖር አይችልም እውነተኛ አምልኮ ያስፈልጋል ጌታ ስሙ ይባላል ሁለተኛ ነገር እግዚአብሔር እንዴት ነው ለምን ነው የሚመለክ ወደ እውነተኛ አምልኮ መጣለው መጀመሪያ ሄድናገር ብዬ ነው ጌታ ስሙ ይባላል እግዚአብሔር ያማልክት ሁሉ አምላክ የነገስታት ሁሉ ንጉስ የጌቶች ሁሉ ጌታ ሁሉን የሚገዛ አምላክ ስለሆነ ብቻውን መመለክ ይፈልጋል ጌታ ስሙ ይባላል አሜን ሁሉን የሚገዛ የፍጥረታት ምንጭ ገዢ ታዳጊ ስለሆነ ብቻውን መመለክ ይፈልጋል ደግሞ ሌላ እንዲደበልበት አይፈልግም ለምን እሱ ቀናተኛ አምላክ ነው ጌታ ስሙ ይባላል ሌላው ነገር እግዚአብሔር አምልኮ የሚገባው ነገር ልናገርና ወደ እውነተኛ አምልኮ ገባለሁ ጌታ ስሙ ይባላል እግዚአብሔር አምላክ የሰው ልጅ የፈጠረው እንደገና ለራሱ የሚሆን ልዩ ህዝብ ያዘጋጀው ዋና ዓላማ እርሱ ብቻ እንዲያመልኩት ጌታ ስሙ ይባላል አንድ ህዝብ ጠራና አንድ ህዝብ አዋቀረና እንዲያመልኩት ህጉን እንዲያውቁ ስርዓቱን እንዲያውቁ አምላክነቱን እንዲያውቁ ቸርነቱን እንዲያውቁ ፈለገ ጌታ ስሙ ይባላል አሜን እንዲያመልኩት ያህዌ እንዲሉት እሱ ብቻ ጌታ ነው እንዲሉት ጌታ ስሙ ይባላል አዘጋጀ አንድ ህዝብ እግዚአብሔር እንድናመልከው እኛ እድለኞች ነን በሉስኪ እድለኞች ነን ያው አምላክ ምናመልክ አሜን ያህዌ ምናመልክ አሜን ያህዌ ማለት ገዢ ታዳጊ ሞገስ ያለው ጌታ ስሙ ይባላል አሜን ሁሉን ማድረግ የሚችል አሜን ጌታ ስሙ ይባላል አሜን ለዚህ ነው እኛ የተጠራነው አይደል ወደ እውነተኛው አምልኮ ክብር ወዳለበት አምልኮ ጌታ ስሙ ይባላል አሜን እግዚአብሔር ራሱ እንዲያመልኩት ነው መመለክ የፈለገው እሱ መመለክ ስለሚገባው ነው እውነተኛ አምልኮ የፈለገው ጌታ ስሙ ይባላል አሜን ሌላው በክፉ ኃይላት ሁሉ ላይ ድል በመቀናጀት የምንችለው እግዚአብሔርን በእውነትና በመንፈስ ምን ማለት ስንችል ማምለክ ስንችል ለምንድን ነው የምንሸነፈው ለምንድን ነው እውነተኛ አምልኮ ከህይወታችን ላይ ስለጠፋ ማስመሰል እውነተኛ አምልኮ አይደለም ፍርድ ማዛባት እውነተኛ አምልኮ አይደለም ብዙ እውነተኛን አምልኮ ያስጣሉን ነገሮች አሉ ምናያቸው ምንሰማቸው ትክክል ነው ያልናቸው ግን በእግዚአብሔር ዓለምና በእግዚአብሔር እይታ ውስጥ በቃሉ እይታ ውስጥ ምን ያልሆኑ ትክክል ያልሆኑ መንፈሳዊ ቃና ያላቸው ግን ያልሆኑ ዛሬ እነዚህ ይመጡ አሜን ምድራችን መጎብኘት አለባት ይመጡ አሜን እግዚአብሔርን የማያከብር አምልኮ ይመጣ አሜን የክርስቶስ ኢየሱስን ድምጽ ማዕከል ያላደረገ አምልኮ ይመጣ አሜን ስርዓት ብቻ የሆነ ይመጣ አሜን መንፈስ ቅዱስን ያዳፈነ ይመጣ አሜን ድምጹን ያዳፈነ ይመጣ አሜን ስጦታውን ያዳፈነ ይመጣ አሜን አሜን ይመጣ ብዙ እውነተኛ አምልኮአችን የሸፈነብን ብዙ ነገር አለ ብዙ ነገር ግን ለምንድን ነው የገዛ እውነተኛ መስሎ ጥሩ መስሎ ትክክል መስሎ ምናረገው ነገር ሐሪፍ ነው ብለን ነው እነዚህ እግዚአብሔርን የማይገልጡ እግዚአብሔር አሰራር በህይወታችን ላይ እንዳይገለጥ የተስፋ ቃላችን እንዳይፈጸም የሚያደርጉ ናቸው እውነተኛ ያልሆኑ አምልኮች ልምምድ የሆኑ እግዚአብሔር ያልተገኘባቸው መንፈስ ቅዱስ ማህተም ያላረፈባቸው እግዚአብሔር ከዚህ ያውጣናል አሜን ለምን እንደ ሰሜን ኢትዮጵያ ለምን ያላደግነው በብዙ መገፋት አይደል እንዴ ያለ በብዙ ነገር አይደል ያለ ብዙ ዘመኖቻችን ትተን
እኔ ማንም ዘመድ አይጠይቀኝም አልጠይቅም። ለምን ጴንጤ ስለሆንኩ። ለምንድን ነው የተደባለቁ ግን እውነት የሚመስሉ የእግዚአብሔርን ዓለም የማይገልጡ ንግግሩ በህይወታችን እንዳይጸና ያደረጉ ዝም ብለው የሆኑ አምልኮችን ስለተለማመድ ይሄ ዛሬ ይነቃ። አሜን። መንፈሳዊ ቃና ያለው ቢመስል እንኳን ይነቃ። አሜን። እግዚአብሔርን ዓለም ስለማይገልጥ ይነቃ። አሜን። ቤተክርስቲያን በቁመኗ በተልኳ ልክ እግዚአብሔር አምላክ እንደተናገረው ሐዋርያት 2 ላይ በኃይል በሚነጥቅ ነገር እንደመጣ በዛ ልክ በአሸናፊነት ልክ በገዥነት ልክ ትውልድን በሚጠራ ልክ እንዳንገለጥ ያደረገ ኃይሉን ያስካደ ያምልኮ ልክ የተመጣ አሜን። ይመታ። አረ ይመታ። ምንም ስለማይሆን ኢየሱስ ይመታ። አሜን። ታስሞ ይባል። አሜን። እውነተኛ አምልኮ ግን በህይወታችን ትልቅ ድል ያመጣል። አሜን። አሜን። ለምን እኔ ሁሉ ጊዜ አስባለሁ ስለ ሰሜን ምድር ለውጥ በጣም ፈልጋለሁ። ሰዎች እንዲድኑ ፈልጋለሁ እና በቃ በፉከራ ደረጃ ሁሉ ተናግሬ ያውቃል። በቃ ንድድ ላይ ማለት ስለ ሰሜን ቀርች እና አዋሳ አደባባይ ላይ ቆሜ ትመጡታላችሁ ምናምን ብዬ ሁሉ ተናግሬ ያውቃል። ወደት ነው ለምን ሰሜን እንዲጎበኝ ትልቅ ጥማት ነው ያለኝ እኔ። ለምንድን ነው ብዬ ሳስብ እውነተኛ አምልኮ በህይወታችን ላይ ስለሌለ እኔንም ጨምሮ ስለሌለ የተለማመድናቸው አሉ እግዚአብሔራዊ ያልሆኑ ማለት ነው። ጥሩ የመሰሉ መልካም የመሰሉ ግን የሚቆረቁሩ ምንም ማይጠቅሙ ማንጹ የህይወት ምዕራፋችን ያላደሱልን አምልኮች ግን መንፈሳዊ ቃና አላቸው ደስ የሚሉ ይመስላሉ እና እነሱ ዛሬ ሰሜን ኢትዮጵያ ላይ ይጣራሉ። አሜን። ተተባበሩኛላችሁ? አሜን። 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 እኔ ሰሜን እንዲጎበኝ በጣም ነው የምፈልገው። ትውልዱ እንዲድን የሚንከራተተው እንዲድን ዝም ብሎ መሰላቸው አሁን ዘፈንን የሚያለቅስ ተናገረልኝ ብለው ዝም ብሎ አይደለም የሆነ ነገራችን ምን አለልን ነገረልን ብለው አያችሁ። እና ይሄ መመታት አለበት። ውሸተኛ አምልኮ ይመታ ስንል ከምድሪቱ ላይ ነው የሚመታ። አሜን። ከአየሩ ላይ ነው የሚመታ። አሜን። ከወንዞች ላይ ነው የሚመታ። አሜን። ከሰው ልብ ላይ ነው የሚመታ። አሜን። አሜን። ይመታ። ብዙ ያደከሙን እግዚአብሔርን ያልገለጡ የአምልኮ ነገሮች ስላሉ እኛን ደግሞ ስለሸወዱ በትክክለኛው የእግዚአብሔር ንግግር ለእኔ ብዙ ነገር ብሎኛል፣ ለእናንተ ብዙ ነገር ብሏችኋል። የዘገየበት ምክንያት አምላክን እግዚአብሔርን ታመልከዋለህ እርሱ በሽታን ከመካከል ያልቃል። የዕድሜ ቁጥር ሃሌሉያ ይሞላዋል። እግዚአብሔርን በማምለክ ውስጥ ያለውን በረከት እንዳናገኝ አድርጎ አጥሮ ከልሎ የያዘ የትኛውም አይነት የእግዚአብሔርን ነገር የማይገልጥ አምልኮ ከኔ ላይ ይደፋ። አሜን። ይደፋ። ይደፋ በኢየሱስ አሜን። ይደፋ። ያከሰረ ይፈልጣ። አሜን። ምን ያደርጋል? እውነት የሚመስል ድርቅና የሚመስል ይደፋ። አሜን። ከሌላ ይደፋ በሉስ። አረ ሌላ ይደፋ። ያዛችን ላይ ይደፋ። ምንም አይደለም። ስንታክስሮና ጥሩ መስሎ ነው ይዘነው ጥሩ ነው ብለን በቃ አሪፍ ነው። እንደው መንፈሳዊ ቃና ሁሉ እየሰጠ ይመታ። አሜን። እኔ ስለነካኝ በቃ እኔ ነክቶኛልና ጌታ እነሱን ይነካል ብዬ ነው የቆምኩት። ጌታ ስሙ ይባላል። አምናለሁ ደግሞ ጌታ እንደሚሰራ። አሜን። ጌታ ስሙ ይባላል። አሜን። እውነተኛ አምልኮ እንዴት ነው ማምለክ ያለብን? እውነተኛ አምልኮ በመጽሐፍ ቅዱስ አይን እንዴት ነው? እግዚአብሔርን በማወቅ ማምለክ። ጌታ ስሙ ይባላል። አሜን። እግዚአብሔርን በማወቅ ማምለክ። እግዚአብሔርን አውቀን ነው እናምልከው። አሜን። እግዚአብሔር ፍቅር፣ ቅዱስና ጻድቅ ኃያል አምላክ ፈጣሪያችን ብቻ ሳይሆን ዛሬም ለዘላለም አባታችን የነፍሳችን እረኛ ተስፋ መሆኑን በማወቅ ማምለክ። ይህ እውነተኛ አምልኮ ተስፋ መሆኑ የዘላለም አባት መሆኑ የዘላለም ተስፋ የሰጠ መሆኑ በማወቅ ምን ማለት ማምለክ ያስፈልጋል። አሜን። ስሙ ይባላል። አሜን። በህይወታችን በጣም አስፈላጊ ነው። ይህ እውነተኛ አምልኮ እግዚአብሔር ደስ የሚያሰኝ ስለሆነ ያውና ቅዱስ መስዋዕት አድርገን ራሳችን የምናቀርብበት መንገድ ስለሆነ አስፈላጊ ነው። ጌታ ስሙ ይባላል። አሜን። ሌላው ደግሞ እውነተኛ አምልኮ እግዚአብሔርን ለመስማት ለቃሉ ቀዳሚ ስፍራ በመስጠት እግዚአብሔርን ማምለክ ያ እውነተኛ አምልኮ። ለቃሉ ቀዳሚ ስፍራ በመስጠት ቃሉን በመረዳት እግዚአብሔር አባቶቻችን በጣም የተመሰከረላቸው ምን ብለው ታዘውት፣ ቃሉን ታዘውት፣ ድምፁን ታዘውት፣ የገባቸውን ነገር ታዘውት ምስክር ሆነላቸው። ጌታ ስሙ ይባላል። አሜን። እኛ ደግሞ በዚህ ዘመን የሚነገረን ለኛ ነው፣ የምንሰበክ ለኛ ነው። ስብከት ለመላእክት ይሆናል፣ ስብከት ለእንስሳ አይሆንም። ስብከት ለኛ ነው። ጌታ ስሙ ይባላል። እና እግዚአብሔርን በትክክል እንድንመልከው እግዚአብሔርን ለመስማት ለቃሉ ቀዳሚ ስፍራ በመስጠት ማምለክ። ለቃሉ ቀዳሚ ስፍራ